ሰላም እንዴት ናችሁ? በዚህ ቪዲዮ ይሄን ኬክ እንዴት እንደሰራሁት ከመጀመሪያ እስከ መጨረሻ አሳያችኋለሁ። ኬክ መስራትን በራሴ የተማርኩት ዩቲዩብ በማየት ቲክቶክ በማየት እና አንዳንድ ኮርሶችን ኦንላይን በመግዛት ብዙ ሬሲፒዎችን ብዙ ስታይሎችን ሞክሬያለሁኝ። አሁንም ኤቭሪዴይ ራሴ ከማሻሻል ሞክራለሁ። እሺ ኬኩን ከመጋገር እንጀምር። መጀመሪያ ዌት ኢንግሪዲየንት የምንላቸውን እንቁላል፣ ወተት፣ ቫኒላ ወይም እናንተ የምትጠቀሙትን ኤክስትራክት ታይፕ፣ ዘይት፣ ወተት፣ ቂቤ ሚክስ እናደርጋለን። ከዛ ደግሞ ደረቅ ወይም ድራይ ኢንግሪዲየንት የምንላቸውን እንደ ዱቄት፣ ስፔሲፊክሊ ደግሞ ኬክ ፍላወር በተጠቀሙ ጥሩ ነው ከኖርማል ዱቄት ይልቅ። ጨው፣ ስኳር፣ ቤኪንግ ሶዳ፣ ቤኪንግ ፓውደር አድርገን አንድ ላይ ሚክስ እናደርገዋለን ማለት ነው። ምንም የጓጉለ ነገር እንዳይኖረው በደንብ ሆኖ ሚክስ መሆን አለበት። ልክ እንደዚህ እዚህ ጋር እንደምታዩት። ከዛ በኋላ ወደ መጋገሪያችን አድርገን ኦቨን ውስጥ እናስገባዋለን ማለት ነው። እኔ በ350 ዲግሪ ለ30 ደቂቃ ጋግረዋለሁ። ከዛ በኋላ ደግሞ አየውና ቱስፒካስ መድረሱን ቼክ አደርጋለሁ ማለት ነው። ከዛ ለኬኩ የሚሆን ታፐር ሰራሁኝ። ራሴን የሰራሁት ፕሪንት አድርጌ ለኬክ ታፐር ሰራሁኝ። ከዛ በመቀጠል ትልቁ ፓርት እቃ ማጠብ አለ በየመሀሉ። ከዛ እሱን ካረኩኝ በኋላ ወደ ክሪሙ ወደ መስራት ገባሁኝ። ክሪሙን ለመስራት መጀመሪያ ለውስጥ ፊሊንግ ከስታርድ ሰራሁኝ። ከስታርዱን ደግሞ ብቻውን በጣም ስለሚቀጥን ለሱ ዊፕ ክሪም ሰርቼ አቀላቀልኩት። እንደዛ ሲሆን በጣም ወፍራም ይሆናል። ሽታው እንዴት ደስ እንደሚል ልነግራችሁ አልችልም። ጣዕሙም በጣም ነው የሚጣፍጠው። ከዛ በረር ክሬም ሰራሁኝ። አሜሪካን በረር ክሬም ነው። ከአሁን በፊት ዶላር ሰርቻለሁ። እዚህ ጋገርኩት ኬክ ሞይስት ሆኖ እንዲቆይ እንደዚህ በፕላስቲክ ራፕ አድርጌዋለሁኝ። ከዛ ፓይፕ ለማድረግ እንደሚመቸኝ ደግሞ እያንዳንዱን ክሬሙንም ፊሊንጉንም በፓይፒንግ ባግ ውስጥ አረገዋለሁኝ። እንድሰራላቸው የሰጡኝ ቀሚስ ይሄን ነበረ የሚመስለው። ስለዚህ መስቀሉ ላይ ነው መስራት የጀመርኩት። እሱም በቻኮሌት ፎረስት ግሪን ነበረ እንትኑ ሰው እያንዳንዱን ቻኮሌት ካንዲዎቹን እንደዚህ አድርጌ በመስቀል ሰራሁኝ ማለት ነው። ከዛ ላይ መሳል ጀመርኩኝ። ዲቴይሉ በጣም ብዙ ጊዜ ነው የወሰደው። እንደዚህ ባጭሩ ቲክቶክ ላይ ማድረግ አልችልም። ለማንኛውም መጨረሻው ይሄን ይመስላል። ቴንክ ዩ ፎር ዋቺንግ ባይ